እንዴት ናችሁ? ኤጀንት አብዱ ይባላለው። በዚህ ጊዜ ሰዎችን ሀብታም እና ሚሊዮነር እያደረገ የሚገኘው ስለ ፖፖ ላይቭ ከመሰረቱ እስከ ቅርንጫፉ ላስተምራችሁ ነው የመጣሁት። አብራችሁን ቆዩ። በቅድሚያ ፖፖ ላይቭ የሚባል አፕሊኬሽን እናወርዳለን። እናም ከከፈትነው በኋላ ሎጊን ማድረግ ይኖርብናል። ምክንያቱም አዲስ ጀማሪዎች ነን። ሎጊን የምናደርግባቸው መንገዶች በጉግል፣ በፌስቡክ እንዲሁም በስልክ ቁጥር ይሆናል ማለት ነው። ያው በኋላ ላይ ግን ባይን አርጉ ብሎ ስልክ ቁጥር ስለሚጠይቀን ከአሁኑ በጉግል ብንከፍት ጥሩ ነው እላለሁ። እና እዚህ ጋር እንደምታዩት ዩዘር አግሪመንቱን አክሰፕት እንለዋለን ማለት ነው። ያው አንብቡት። አንብባችሁ ከተረዳችሁት በኋላ አክሰፕት ትላላችሁ። እናም በየትኛው የኢሜይል አካውንት ነው መክፈት የምትፈልጉት ብሎ እዚህ ጋር ያስመርጣችኋል። እናንተም የምትፈልጉትን መክፈት የምትፈልጉበትን አካውንት ክሊክ ታደርጉታላችሁ ማለት ነው። እናም እዚህ ጋር እንደምታዩት አግሪ ኤንድ ሼር የሚለውን በተን እንጫነዋለን ማለት ነው። እና እዚህ ጋር ዋና ጥያቄዎች ይመጡልናል። አንደኛው ስማችንን የምናስገባው፣ ሁለተኛ በርዝ ዴታችን የተወለድንበትን ጊዜና ጾታችንን ይጠይቀናል ማለት ነው። ያው እኔ ወንድ ስለሆንኩ ወንድ ብዬ ላስገባ። እዚህ ጋር መጀመሪያ ስማችንን እናስገባለን። እዚህ ጋር ስማችንን እናስገባለን። እዚህ ጋር የተወለድንበትን ጊዜ፣ እዚህ ጋር ደግሞ ሀገራችን ካንትሪያችንን እናስገባለን ማለት ነው። ወንድ ከሆነ ወንድ ብለን እዚህ ጋር ሜል የሚለውን ክሊክ እናደርገዋለን። ሴት ከሆነ ደግሞ እዚህ ጋር ፌሚል ብለን ክሊክ እናደርገዋለን ማለት ነው። እሺ የተወለድንበትን ጊዜ እናስገባ። ካስገባን በኋላ እዚች ጋር ኮንፊርም የምትለውን በተን አንድ ጊዜ እንጫናታለን ማለት ነው። እሺ እናም ደግሞ እዚህ ጋር ሁለተኛ ላይ ካንትሪ ያላችሁበትን ሀገር ታስገባላችሁ። ያው ኢትዮጵያዊ ከሆናችሁ ኢትዮጵያ ብላችሁ ታስገባላችሁ። ግን ኢትዮጵያ ውስጥ ብላችሁ ትሞሉ ጥሩ ነው። ምክንያቱም አንድ ጊዜ ከገባ መቀየር ስለማይችል ማለት ነው። እናም ወደታች ስክሮል በማድረግ ኢትዮጵያ የምትለውን እንፈልጋታለን። እዚህ ጋር እንደምታዩት ኢትዮጵያ የምትላለች። ኢትዮጵያንን ብለን ክሊክ አድርገን እንከፍተዋለን ማለት ነው። እሺ እና ደግሞ ጾታችንን ያስመርጠናል። ወንድ ከሆነ ወንድ እንለዋለን። እዚህ ጋር ሴት ከሆነ ደግሞ ሴት ብለን ክሊክ እናደርገዋለን። እና ያው ለሴቶች በሰፊው እንመጣበታለን በቅርብ ቀን። እና አሁን ለወንዶች ላሳያችሁ። ሜል እንለውና እዚች ጋር ሰሚት የምትለውን በተን ክሊክ እናደርጋታለን አንድ ጊዜ ማለት ነው። እና እዚህ ጋር የሚመጡትን ፐርሚሽኖችን ኮንፊርም እያልን እናሳልፋቸዋለን ማለት ነው። እናም እዚህ ጋር ኢንተርፌስ ላይ እንደምታዩቸው ሰዎቹ ሁሉ እነዚህ በቀን ገንዘብ እየሰሩ የሚገኙ ሰዎች ናቸው። ላይቫቸውን ከፍተው ቁጭ በማለት ሰዎችን እያሰለጠኑ ኤጀንት በማድረግ ወደ ስራ ወደ ሀብት ማማ እንዲገቡ ያደርጋሉ ማለት ነው። እነዚህ እዚህ ጋር ስክሪኑ ላይ እንደምታዩቸው ሁሉም በዚህ ሰዓት ላይቭ ላይ ቁጭ በማለት ገንዘብን እያፈሱ የሚገኙ ሰዎች ናቸው። ያው እዚህ ጋር እንደምታዩቸው አብዛኛዎቹ ሴቶች ናቸው የምታዩት። እና አብዛኛው ሰዎች እነዚህ ሴቶችን ልክ በሚያዩበት ሰዓት የአፕሊኬሽን የተሰራው ለሴቶች ነው ይባላል። ግን ለሴቶች አይደለም። ይህ አፕሊኬሽን ሴቶችን ሰፖርት ያደርጋል። ምክንያቱም ሴቶች ቤት ላይ ቁጭ ብለው ስለሚውሉ እና ፍሪ ጊዜ ስለሚያገኙ በብዛት እነሱን
እንትን ስፖንሰር ያደርጉልኛል ብሎ ስለሚያስብ ነው። በደንብ ይሰሩልኛል ብሎ ስለሚያስብ ነው እንትን ያለው እና እዚህ ጋር መጀመሪያ ወደ ራሳችን ፕሮፋይል እንሄዳለን። እዚች ጋር የምታዩት እዚች ጋር እንደምታዩት በተን አለች። እሷን አንድ ጊዜ ክሊክ እናደርጋታለን። የኛ በተኗ የፊኛውን ምልክት ማለት ነው። ከዛ ቀጥታ ምን ያመጣናል? እዚህ ላይ የራሳችንን አካውንት የፕሮፋይላችንን መገለጫዎች ያመጣልናል። እና እዚህ ጋር ዋናው ነገር እዚህ ጋር ነው። ልብ በሉና ይሄ ኮይን ይባላል። ኮይን ይሄ ደግሞ ፖይንት ይባላል። ጥቅማቸው መጀመሪያ ኮይን መሰብሰብ አለብን። ኮይን ሰብስበን ወደ ፖይንት ነው የምንቀይረው ማለት ነው። ያን ፖይንት ነው ዊዝድሮ ማድረግ የምንችለው። በቆይ ረጋ በሉና እንዴት እንደማስረዳችሁ ላሳያችሁ። እሺ እዚህ ጋር እዚህ አዲስ ጀማሪ ስትሆኑ እዚህ ጋር ሪዋርድ የሚለውን በተን አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። እዚህ ጋር እንደምትመለከቱት አሁን አምጥቶልናል ማለት ነው። እነዚህ የመጡልን እዚህ ጋር እንደምታዩቸው ስክሪን ላይ የመጡት እንትኖች ምን ይላል መሰለ ኢንቫይት ፐር ፐርሰን $14 እሰጣለሁ ይላል። አንድ ሰው ኢንቫይት ካረጋችሁ $14 እሰጣለሁ ይላል። ይህም በሰፊው የምናየው ይሆናል እና እዚህ ጋር ደግሞ ቪአይፒዎች ስትሆኑ በቀን 3500 ኮይን ይሰጣችኋል ማለት ነው። ይህም ወደፊት እናየዋለን እና እዚህ ጋር ለዛሬ ማሳያችሁ እዚህ ጋር ኦን ዘ ፓርቲ 15 ሚኒት እንትን ኦን ዘ ማይክ ኦፈር 50 ሚኒትስ ኢን ፓርቲ ይላል። ይሄን ካደረግን እዚህ ጋር 200 ኮይን ይሰጠናል ማለት ነው። ይሄ 200 ኮይን ለማግኘት ቀጥታ እዚህ ጋር ጎ የሚለውን በተን እንጫነዋለን ማለት ነው። ጎ ስንለው እዚህ ጋር ያሉትን ማንኛውም አይነት ሰዎችን ያመጣልናል። እዚህ ጋር ገብተን አንድ ሰው ጋር እንገባለን ማለት ነው። ምንም በቃ በአንድ ሰው ሁለት ሰው ራሱ እንደዚህ ያው እዚህ ጋር የምታያቸው ሰዎች እንዳለ ላይቭ ላይ ተቀምጠው ገንዘባቸውን እያፈሱ የሚገኙ ሰዎች ናቸው ማለት ነው። እና እዚህ ጋር አንድ ጊዜ ባክ እንበለውና እዚህ ጋር ምን እንዳለ መሰላችሁ? እዚህ ጋር እችን በተን አንድ ጊዜ ክሊክ እናደርጋታለን። እና እንደምታዩት እዚህ ጋር ፓርቲ ብሎ ያመጣልናል ማለት ነው። ፓርቲ ብሎ እዚህ ጋር ያመጣልናል። ፓርቲ ስንገባ ፓርቲ ብሎ ያመጣልናል ማለት ነው። እና ወደ ታች ስክሮል በማድረግ ብዙ ሰዎች የሌላቸውን ሰዎች እንፈልጋለን። አሁን ለጊዜው እዚች ጋር አንድ ሴትዮ አለች። እችን ክሊክ እናደርጋታለን። እናም እዚህ ጋር ቦታ የለም። ልክ ቦታ ስለሌለ ስክሮል እያደረግን ቦታ እንፈልጋለን ማለት ነው። እዚህ ጋርም የለም። እናም እዚህ ጋር ቦታ አግኝተናል ማለት ነው። እሺ እነዚህ ጎልድ በተኖች ጎልድ ወንበሮች እዚህ ጋር የምታያቸው እዚህ ጋር የሚታዩት ጎልደን ወንበሮች እነዚህ ሶስቱ እንትኖች ናቸው። ለሴቶች ወንበር መቀመጫ እዚህ ጋር እንዳትቀመጡ፣ ከተቀመጣችሁ ትቀጣላችሁ ማለት ነው። እኛ የምንቀመጠው የሚፈቀድልን እነዚህ ወንበሮች ላይ እነዚህ ክብ የማደርግባቸው ወንበሮች ላይ ለወንዶች ናቸው ማለት ነው። እዚህ ጋር እንቀመጣለን። ክሊክ እናደርገዋለን አንድ ጊዜ። ከዛ እዚህ ጋር እንደምናየው ኮንፊርም እንለዋለን ማለት ነው። ከዛ ፐርሚሽን ይጠይቀናል። ፐርሚሽኑን አለው ብለን ፍቃድ እንሰጠዋለን። ከዛ ኮንፊርም እንለዋለን ማለት ነው። እና እንጠብቅና ትንሽ ላይቭ ካስገቡን እንሞክር። እዚህ ጋር ቢዚ ሰው በጣም ብዙ ነው ያለው። ስለዚህ ስክሮል እናድርግና ሌላ እንፈልግ።
እዚህ ጋር አስገብተውናል። እነሱም እንላቸዋለን 15 ደቂቃ እዚህ ጋር እንጠብቃለን ማለት ነው። እዚህ ጋር 15 ደቂቃ በመጠበቅ 200 ኮይናችንን ማግኘት እንችላለን ማለት ነው። ኮይናችንን እናገኛለን። እናም ደግሞ የብዙዎቹ ጥያቄ እንዴት ነው በቀን ምንድነው ስራችን ኮይን መሰብሰብ ምንድነው የምናደርገው የሚለው ጥያቄ ይነሳልና ኮይን በቀን 200 ከሰበሰብነ ለወንዶች በእርግጥ ለወንዶች 600 ኮይን በቀን ይሰጣል። እዚች ጋር የምታዩት በተን እዚች ጋር ያለችው ትሬዠር ቦክስ በቀን 10 ጊዜ ትቀመጣለች ማለት ነው። ኔትወርካችሁ አሪፍ ከሆነ 40 ኮይን ይሰጣችኋል። እነዚህ 40 ኮይኖች ቀጥታ ኮይናችሁ ላይ ይቀመጣሉ ማለት ነው። እቺ የምታዩ እቺ ካውንት ዳውን የምትሆነ ያለችው ወደ ታች የምትቆጥረው ያለችው እቺ ሰዓት 00 ስትል ክሊክ በማድረግ ኔትወርካችን አሪፍ ከሆነ 40 በማግኘት ኔትወርካችን ስሎ ከሆነ ደግሞ 5 ኮይን በመስጠት አብዛኛው ጊዜ እንቀበላለን። እዚህ ጋር ክሊክ በማድረግ አሁን እየቆጠረ ነው። ክላይም ብለን እንወስዳለን ማለት ነው። እናም ደግሞ አንዳንድ ጊዜ እዚች ጋር በማሳያችሁ ቦታ ላይ እዚህ ቀጥሎ ላይ ቀይ ነገር ትመጣ። ያቺ ደግሞ ላኪ ቦክስ ትባላለች። እዚህ የላይቭ ባለቤት ወይንም እዚህ ላይቭ ሆስቶቹ ለኛ ለአዳዲሶች ወይ ደግሞ እዚህ ሆስት ላይ ለገቡ እዚህ ቤት ላይ ለገቡ ሰዎች የሚያስቀምጧት ኮይን ናት ማለት ነው። 15 ደቂቃ ከሞላም በኋላ እዚህ ጋር ክሊክ በማድረግ እዚች ጋር ክሊክ በማድረግ ቀጥታ እዚች ጋር ክሊክ በማድረግ 3 ዶቷን ሳንወጣ ልክ እዚች ጋር ሪዋርድ ምትላለች። ሪዋርድ የምትለውን በተን አንድ ጊዜ ክሊክ እናደርጋታለን ክላይም ለማድረግ ማለት ነው 200 ኮይናችን ነው። እናም እዚህ ጋር እንደምታዩት 15 ደቂቃ ጠብቅና 200 ኮይን ልስጥን ያለኝ እና እኔ ደግሞ 2 ደቂቃ ከገባ 2 ደቂቃ አድርጌያለሁ። ስለዚህ 15 ደቂቃችን 2 ኮይን 2 እንትን የምትለውን እዚህ ጋር 2 የምትለውን 15 ደቂቃ ልክ ሲሞላኝ ሪሲቭ ብለን ወደ እንትናችን ይገባል ማለት ነው። ሪሲቭ ብለን እዚህ ኮይን ቦታችን ላይ ይገባል ማለት ነው።